ሰላም የዚህ ቻናል ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የዛሬ ቪዲዮ በአማርኛ ቋንቋ ነው የመጣሁት። አማርኛ ቋንቋ እስኪ እችላለሁ ወይ? እኔም አማርኛ ለመናገር ጥርት አድርጌ ለመናገር እሞክራለሁ። እናንተም ለመስማት ሞክሩ። እኔም ለመናገር እናንተም ለመስማት ሞክሩ ማለት ውድ ቤተሰቦች። የዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬ ቪዲዮ ይዘላችሁ የመጣሁት አንድ ባለትዳር እረኛ ታሪክ ማለት ነው። እቺ ታሪክ ያስተምራልም፣ ያዝናናልም፣ ያስቃልም። ስለዚህ ውድ ቤተሰቦች እኛ ትዳር ስንይዝ እንዴት ነው ትዳር አያያዝ ለባል ምን ነው ማስፈልገው፣ እንዴት ነው የምንይዘው የሚል በጣም ጠቃሚ የሆነ ትምህርት አለው። አጭር ናት። አጭር ሆና ግን በጣም የሚያስተምር ነገር አለው ማለት ነው ውድ ቤተሰቦች። ስለዚህ እስኪ ትዳር ስናገባ እንዴት ነው ለትዳር ለባል አያያዝ እንዴት ነው እስኪ እና ከዚህ እኔ የምነግራችሁ ታሪክ ብዙ ትምህርት አለው እንድትማሩ ተስፋ አድርጋለሁ ማለት ነው። እስኪ ወደ ታሪኩ ላልፍ። አንድ ባለ ትዳር እረኛ ነበር። ሚስቱ ጠዋት ስወጣ ደረቅ ሰጥታው ስራዋን ትሰራለች። ምሳም የተገኘውን እራትም እንደዛ። ደክሞት ስለሚመጣ ያገኘውን በልቶ ይተኛል። ትንሽ ከቆዩ በኋላ ይፋታሉ። ከዛም ትንሽ ወር ከቆዩ በኋላ ሌላ ሚስት ያገባል። እቺ ሚስት ጠዋት ወዝ ያለው ምግብ ጎንፎ በቅቤ፣ ምሳም እርሻው ቦታ ይዛለት ትሄድና አብራው በልታ አጫውታው ቤታ ትመለሳለች። ማታ ውሃ አሙቃ እግሩን አጥባ እኔንን ያለ እራት አቅርባ ታጎርሰዋለች። በዚህ ሁኔታ ትንሽ ከቆዩ በኋላ ሰውየው አዲሷ ሚስቱን ይደበድባታል። እሷም በጩኸት ታቀልጠዋለች። የሰፈር ሰው ተሰብስቦ ምን አድርገህ ነው ቢባል ሰውየው ምን ቢል ጥሩ እስከ ዛሬ ስቃጠል የት ነበርሽ? እውነት በጣም ነው እኔ ያሳቀኝ። መጀመሪያ ያገባት ሴት ለሱ የመሆን ምግብ አታቀርብም። በቃ የደረቀ ቆንጆ ያልሆነ ምግብ ሰርታ ነው የምትቆየው ማለት ነው። እቺ ሁለተኛው ያገባት ደግሞ ቆንጆ የሆነ ምሳ ሰርታ ይሄዳል ወደ በረሃ ሄዳ ደግሞ ቆንጆ የሆነ ምግብ ሰርታ ሄዳ እሱ ጋር በልታ ወደ ቤታ ትመለሳለች። እሱም ስራ ውሎ ማታ ስገባ ወደ ቤት ውሃ ሙቃ እግር አጥባ ቆንጆ የሆነ ራት ሰርታ ታደረዋለች ማለት ነው። ስለዚህ እኛ ሴቶች እንደ ሁለተኛ ሚስቱ መሆን ነው ያለብን። በቃ ለባለ ትዳር ጥሩ የሆነ አተያያዝ መያዝ አለብን። በፍላይ ስራ ውሎ ስገቡ ድካም አለ፣ ራብ አለ፣ ሁሉም ስላለ ለነሱ የሚያስፈልግ ነገር ሰርተን ብንቆይ ጥሩ ነው ማለት ነው። ስለዚህ እንደ ሁለተኛው ሚስቱ መሆን አለብን። እሱ ግን ተመስገን ቀድመሽ አትመጥም ወይ የኔ ሚስት? ምን አደረኩሽ? ቀድመሽ ብትመጥ ኑሮ የመጀመሪያው የደረሰኝ አልደርሰም ነበር ብሎ በፍቅር አልነገራትም። እሷ የእሷ ጥፋት አይደለም፣ የእሱ እድል ነው። መጨረሻ ላይ ነው ቆንጆ እድል ያገኘው። ስለዚህ ሚስቱ ማመስገን ነው ያለበት እንጂ መምታት ጥሩ አይደለም። እና ማመስገን ነው እንጂ ለሷ መምታት ጥሩ አይደለም። ከይሁነት የተነሳ ነው ብዬ አምናለሁ። እና ስለዚህ ውድ ቤተሰቦች የመጀመሪያው ጥፋት ሌላ የመጣ ሰው እሱ አይደለም ጥፋተኛ። እሱ ማመስገን ተመስገን ነው እንጂ መምታት ሌላ ነገር አያስፈልግም። እኛም እንደ ሁለተኛዋ ሴት መሆን አለብን። ውድ ቤተሰቦች የዛሬ ቪዲዮ ይሄ ነበር። ስቃችኋል፣ ትምህርትም ወስዳችኋል ብዬ አምናለሁ። እስኪ ኮመንት አስቀምጡልኝ ውድ ቤተሰቦች። እንዴት ነን? አማርኛ በአማርኛ ቋንቋ ልመጣ ሁሉ ጊዜ
እና ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ።